ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ ምን አለ ይህንን ሰውዬ ወዳጅ አድርጌ ባልይዘው ኖሮ የምትልበት ቀን እንዳይመጣ በሐያት አባቴ ሁሌ ሲመክረኝ ምን ይለኛል መሰለ ስደውልልህ የት ነህ ስልህ ለመናገር የምታፍርበት ቦታ እንዳትሆን ሐምዛ ይላል ሁሌ ነገ አላህ ዘንድ ስንቆምም ለመናገር የማታፍሩበት ቦታ የታለ ለአላህ ብላችሁ የተስኪ ጓደኞቻችሁ የታሉ ተብላችሁ ትጠየቁ እገሌ ነው ብላችሁ የማታፍሩበት ሰው ይሁን ጓደኞቻችሁ ሰርክሎቻችሁ እሱ እኮ ነው ወደ ኸይር የገፋፋኝ የምትሉበት ይሁን አላህ ዘንድ አንድ በጣም ታሪክ ልንገራችሁና ለእናንተ ልስጥ መፍትሄ ሐሳብ የ40 አመት የዳኝነት ልምድ ያላቸው ሰዎች ናቸው ሰውየው ትልቅ ሰው ናቸው 40 አመት ሙሉ ዳኛ ነበሩ ፍርድ ይሰጣሉ ወጪስ በየቀኑ ስንት ፍርድ እንደሚሰጡ አስቡት ለ40 አመት ሁለት ሰዎች ችሎት ላይ ቆሙ ፈረዱ የተፈረደበት ሰው አንተ ልክ አልፈረድክም ልክ አይነት ትክክለኛ ዳኛ አይደለህም አንተ ምናም ብሎ ተናገረው ሰውየው ምን አለ እኔ እዚህ ወንበር ላይ 40 አመት ቆይቻለሁ እዚህ ወንበር ላይ አሉት 40 አመት ሙሉ ስፈርድ ስንት ፍርድ እንደማስተናግድ አስበው በቀን ስንት ፍርድ እንደምፈርድ ታዲያ አላህ Subhanahu Wa Ta'ala ዘንድ ነገ ስቆም አሉ ይሄንን ነገር ለምን ይሄንን ፍርድ ለምን ፈረድክ ቢለኝ አላህ የምሰጠው ምክንያት አለኛል ለእያንዳንዱ ነገር ሪዝነብል ነኝ ማለት ነው እያንዳንዱ እቺ ለምን አደረካት ብሎ ቢጠይቀኝ አይ ይሄንን ያደረኩት ከዚህ አንግል ነው ብዬ ማስቀምጠው ምክንያት አለኝ ስለዚህ ሒሳብ አለ አላህ ዘንድ ሶ ሰርክል ስትይዙ ግፊቱ ሲበረታባችሁ ጓደኛ ስትይዙ ምናምን ሁሌም የራሳችሁን ብቻ አስቡት ፕሊስ ነገ አላህ ዘንድ ቆማችሁ እገሌ ነው ጓደኛህ ብትባል አዎ ብለህ በድፍረት የምትናገርበት ሰርክል በድፍረት የምትመናገርበት ጓደኛ ይሁን